ሌተናል ኮሎኔል አስራት በአስራት መንገሻ እባላለሁ። ብሔሬ ኦሮሞ እና ለባይት ድስታ 5 ዓመት አገልግያለሁ። በሻቢያ ወረዳ አካባቢ ነው የገባነው። በሻቢያ ወረዳ ቀደም ብዬ 2 ዓመት ቀድማለሁ ወደገባው። ከዚህ አንፃር ሁለተኛና 33ኛ ነው የነበርኩት። ትላንትና ወደዚህ ስንመጣ አዞዞ ነበርኩኝና በቃ ወደዚህ እየመጣ ነበር ወደ አደግራት። በዛ መሰረት ይሄ ግጭት አጋጠመኝ። የምንሄድበት ምንም ላሱ አላውቅም። ቃዲ ድረስ ተባርኩና ውጊያ አልገባሁም። የመጣን እዚህ ግጭት አጋጠመኝ። ግጭቱን ደግሞ ያው በጋራ እንትን እያል በኋላ እናንተም መጣችሁ ደረሳችሁ። ታህሳስ 17 ተነሳን። 17 መንገድ ላይ ተጓዝ ሽሬ አደር። ትላንት ደግሞ ወደዚህ መጣን። ከሽሬ ወደዚህ እየመጣን እያለ ወደ አደግራት እቃ ነበረ እዛ የቀረ እቃዎች የሚሄዱ እቃዎች አሉ ወደዛ ጥይቶች ምናምን እሱ እዚህ ክለብ ተብዬ እሱን እየመጣው ነበር። እንደገና ደግሞ ሰው ኃይል ለመስራት ነው ስራ ሰው ኃይል ነው። ከመከላከያ መጣው ነበር ሰው ለሰው ኃይል ነው ይበርገዙን ለመስራት የሚሄደው እንጂ ለሌላ ጉዳይ አይደለም። ሰው ኃይል ነው ፐርሰንት ስለሆነ ጉዳት አለመዝዬ ለመስራት እየሄድኩ ነበር እና በዛ ነው የተነሳሁት እንጂ ለሌላ አይደለም። እዛ እዚህ ግጭቱ ሲያጋጥም ራሱ አልገመትኩም። እኔ ወደዚህ እየመጣን እያለን በዚህ አካባቢ ግጭቱ ተፈጠረ። ግጭቱ ሲፈጠር መኪና ከኋላ ሲመታ ከፊት ለፊት ነበርኩ እኔ። ዞር ብዬ ሳይ ሰው ተመቷል። ዙ 23 ሲመታ እኔ ወደዛ ዞር ሳይ ቀውጢ ነው ቶክስ በእናንተ ያ ምንም አላወቅንም። እንደዚህ አይነት ያጋጥማል ምንም እምነት የለኝም። እስከዚህ ድረስ የመካረም አልነበረም መሰለኝ። ምክንያቱም እዛ ከመጀመሪያው ጀምሬ እዛ ስለነበርኩ እኔ እዛ ነው ሰው ኃይል የሚሰራ ዲፖርት ማረጉ ሰው ቋሚ ሰው። በዛ መሰረት ይሄ ሲያጋጥም ራሱ የመጀመሪያ ነው እንትን የሆነብኝ። እዛኛ ስልክም የለም ግንኙነትም የለም። ከዛ እያለን ምንም ስልክ የለም። እዚህ የምንገናኘው የለም። ዝም ብሎ ተነስቶ ማይን ባለው ነው በስተቀር እዚህ ምንም ነገር የለም። እኔ ፊት ለፊት ነበርኩ፣ እሱ ከኋላ ነበር። ከኋላ ብዙ እንደተመታ ዛሬ ነግሮኛል። ወደ ኋላ አልተመለስኩም። በዚህ ተከበብን፣ ምንም የለም። መሳሪያ ብዙ እኮ ያለ ነው። አብዛኛው ቁስለኛ እኮ ነው የለም። ይሄም ያጋጥመናል ብለን አላሰብንም። ግን አሁን ይሄን ቢሰማማ እንጠነቀቅ ነበር በደንብ። እንተንቀቀን ወይ ከእናንተ ጋር በስነ ስርዓት እንደውም ሳንታወቀስ እንትን የሚል ነበር። እጅ ተሰጡ ነበር። በቃ ትላንት እኮ ብዙ ማባብን ስንታወቀሳለን በይለት ብለን እኮ የተነሳ ነው እኛ። ኧረ በጣም ይገርማል። የሚገርመኝ እኮ እንደዛ አይነቱ ነገር ራሱ በጣም ይከብዳል። በጣም እንደዚህ አይነት ቆመዋል። በቃ መቆሙ ነው ራሱ በስምምነት ይፈታል በሚል ነው። እኛ እንግዲህ ነግሬሃለሁ የዕለት ከዕለት ኢንፎርሜሽን የለንም እዛ ከዛ ከሚዋጉት ጋር ውጊያ መጀመሩንም በዚህ ነው እንትን ያለው። እኛ እዛ ሲነረክ የሚባለውና ይሄ እኩል አልመጣም። ኮምፕሌክስ ነው የሆነብኝ። እንደዛ አይነት ነገር ከዛ ሲደረግና እዚህ ደግሞ ይሄ ሲያጋጥመኝ የሆነ የተወሳሰበ ነገር አለ። ይሄ ብዬ ራሱ መናገር የሚከብደኝ አሁን የምንነገር ነው ወደ መሬት ሲወርድ